የናታን ቲቪ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ አንድ ቲቪ መጣለች። ቲቪ ምንድነው? ሆሪዞንታል ችግር አጋጥሟታል። እንግዲህ ሆሪዞንታል ሲያሰምር ምንድነው ችግሩ የሚለውን እንግዲህ በፊት እንዳያሳየዋችሁ ሆሪዞንታል ሲያሰምር የቨርቲካላይስ ችግር ነው። ቨርቲካል ሲያሰምር ደግሞ የሆሪዞንታላይስ ችግር ነው እና ሌሎችም ተይዞ በሆሪዞንታል እና በዙሪያ ያሉ ችግር ነው በሚለው ነበር ሳወራችሁ ነበር። ዛሬ ቲቪ ደግሞ ሆሪዞንታል ነው ያሰመረው። ስለዚህ ቨርቲካላይሲውን እንግዲህ እስቲ እንደምታዩት አይሲው ዳሜጅ ሆኗል። እንግዲህ ቨርቲካል አይሲው 7 እግር ነው ያለው። እንደዚህ እንደምታዩት ልክ እዚህ ጋር እንደምናየው ምንድነው እዚህ ጋር መሀሉ በርን አድርጓል። ስለዚህ አይሲ እንግዲህ ስንት ቁጥሩ ራሱ ባለ ስንት እንደሆነ ማወቅ አልተቻለም። 78040 78041 78045 እያለ የተለያዩ አይሲዎች ነው ያሉ። እንግዲህ ቨርቲካል አይሲ እንግዲህ ባለሙያ የሆናችሁ ጀማሪም እነዚህ ስለ አይሲ ቁጥሮች ማወቅ ያስፈልጋል። ስለዚህ አይሲ አሁን እንግዲህ ቁጥሩ ለማወቅ በጣም አስቸጋሪ ሆኗል። ስለዚህ ሁሎችንም አይሲ የሚተካ 041 045 የሚተካው 040 ማድረግ ይቻላል። ስለዚህ 78040ውን ባረገው ሁሉንም አይሲ መተካት ይችላል ማለት ነው። ልክ እንደ ፓወር አይሲ 2498 ሁሉን መተካት እንደሚችል ሆሪዞንታል አይሲ 2499 ሌሎችን መተካት እንደሚችል እዛ ጋር አይሲ ላይ አይተናል። ስለዚህ አይሲ እንግዲህ ለጀማሪ ባለሙያ በጣም ያስቸግራል፣ ምክንያቱም በርን ሆኗል። ስለዚህ ሳይንሱን መጀመሪያ በደንብ ማወቅ ያስፈልጋል። መጀመሪያ ምንድነው ፍላይባካችን ዲስቻርጅ ማድረግ አለብን። ይህ ነው እንግዲህ ፍላይባኩ ካገኘን ኢዝ ቬሪ ዳንጀር። ቅድም ስፈታ እኔም አስቸግሮኛል፣ እየፈታው ነበር። ዲስቻርጅ ካረኩት በኋላ ነው ትንሽ እንትን ያለ እጅ ኮንታክት እየፈጠረ ነበር። ፕላስ ፊልተር ካፓሲተሩ እዚህ ጋር እንደምታዩት ይህንም ዲስቻርጅ ማድረግ ያስፈልጋል። ምክንያቱም ሆት ሴክሽን ላይ ነው አሁን ያለ ነው። ስለዚህ ፍላይባኩ አሁን እስከ 5000 ቮልት ስለሚረጭ ይሄ ካገኘን ያው እንግዲህ አንድ ባንድ ገላችን በጣጥሶ ነው የሚለቀው። ስለዚህ ቲቪ ጥገና የምትሰሩ በደንብ ትሬኒንግ መውሰድ ያስፈልጋል። የዛሬው እንግዲህ የዚህ ቲቪ ችግር ቨርቲካል አይሲ ችግር ነው ሆኖ ያገኘሁት። ይህን ቀይሬ እንግዲህ ቲቪን ፏረግና ደንበኛን አስደስተዋለሁ። ላይቭ ላይም የወራኋቸው ነበር የሶኒ ቲቪ ነው ያልኩ። አሁን ኖርማል ቀረጻ ላይ እየቀረጹት ነው ያለው። እንግዲህ በዚህ ሜተድ እንግዲህ ነገ አሁን ስለመሸብኝ ወደ 2 ሰዓት አካባቢ የተጠጋ ነው። ነገ ፈታ ዘና አድርጌ እንግዲህ መጨረሻውን አሳያቸዋለሁ። ዛሬ የሰራሁላችሁ ቪዲዮ ይሄ ነው። ስለዚህ አንድ ቲቪ ጥገና ሲሰሩ ችግሩን መጀመሪያ አይዴንቲፋይ ማድረግ ነው፣ ሳይንሱን መብላት አለባቸው ማለት ነው። ለዛሬ የሰራኋት አጭር ቪዲዮዎችን ትመስላለች። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።